ኸርብ የቀዝቃዛው ውሃ ስሜት በሰውነቱ ላይ የተሰማው በውሃ ውስጥ ሆኖ ፈገግ ይላል። ሆኖም ግን በአካባቢው ያለውን ጫጫታ ሙሉ በሙሉ ችላ ብሎ ገንዳ ውስጥም እስከ ደረቱ ድረስ ብቻ ነው የገባው። ብዙም ሳይቆይ ባለቤቱ ጆዋን የሻይ ማፊያውን ጥዶ ለምን ትቶት እንደሄደ በመጠየቅ ትጮህበታለች። ኸርብ እሷን ላለመስማት ቢሞክርም መጮኋን ስትቀጥል ግን በንዴት ውሃ ውስጥ ይጮህና ጥሪዋን ለመመለስም ከገንዳው ይወጣል። ኸርብ ለረዥም ጊዜ ትንፋሹን ለመያዝ ሲለማመድ ስለነበር በብስጭት የሰዓት መቁጠሪያውን አቁሞ ከዚያም በፍጥነት ልብሱን ለብሶ ወደ ታች ወርዶ የሴቲቱን ስም ደጋግሞ ቢጠራ መልስ የለም። ወጥ ቤት ሲደርስ የኋለኛው በር ተከፍቶና ባለቤቱ እንደሌለች ተረድቶ በመስኮት አሻግሮ ሲመለከት ጆዋን የዕቃ ማከማቻ ቤቱን ከፍታ በጣም የሚያስደነግጥ ነገር በማየቷ ደንግጣ ትንፋሿ ሲቆራረጥ ያያታል። ከአንድ ቀን በፊት ኸርብ የአሳ ማጥመጃ መሳሪያዎቹን በጭነት መኪናው ላይ ጭኖ ለመንዳት ሲዘጋጅ ነበር። ከመነሳቱ በፊት ግን ባለቤቱ ጆዋን የደረሰችበት ሲሆን ይህም እሱን አላስደሰተውም። ለጎረቤታቸው ሁለቱም እንደሚገኙ ቃል ስለገባች ዛሬ ምሽት በሚካሄደው የእርዝ ኬር ስብሰባ ላይ እንዲገኝም አስታወሰችው። ሰውየው ለመሄድ ፍቃደኛ አልነበረም። ነገር ግን መልስ ከመስጠት ይልቅ በመኪና ውስጥ በተንጠለጠለው የመርሜድ ምስል ላይ አይኖቹን ተከለ። እሷም የእሱን ማመንታት ተረድታ ስብሰባው ለሱ ጥሩ እንደሚሆንም አጥብቃ ነገረችው። ኸርብ ግን ጭንቀቷን ችላ ብሎ ምሽት ላይ እንደሚመለስም ቃል ገብቶላት እንዲያውም እድል እንዲቀናው እንድስመው ቢጠይቃትም እሷ ግን ግድ የሌላት በመሆኑ እጇን በማውለብለብ ብቻ ተሰናብታው እሱም ጉዞውን ቀጠለ። ኸርብ ወደ ወደቡ በመሄድ የሚታጠፍ ወንበሩንና የማጥመጃ መሳሪያዎቹን ይዞ ረጅሙን የባህር ዳርቻ በትዕግስት ተጉዞ ከዚያም በመረጠው ቦታ ላይ ተደላድሎ ተቀመጠ። ሁለት አሳ አጥማጆች ሲያዩት ስለ ውጤቱ በፌዝ ጠይቀውት ኸርብ የነሱ መሳለቅ ልብ ሳይለው ዛሬ ሲፈልገው የነበረውን ነገር እንደሚያገኝም ነገራቸው። ሌሎቹ ሰዎች ግን ለቀናት ተመሳሳይ ነገር ሲል እንደነበርና ምንም እንዳልያዘ በማስታወት ቢዝቁበትም እሱ ግን ቀደም ሲል ባህሩ በጣም ይናወጥ እንደነበር ምክንያት ሰጥቶ እነሱ መርሜዶች ማዕበል አይወዱም ማለት ነው እያሉ ድጋሚ ቀልደው ስቀውበት ሰዎቹ ቢሳለቁበትም ኸርብ ግን ዛሬ ልዩ ነገር እንደሚያጠምድ ተስፋ አድርጎ ነበር። ስለዚህ የአሳ ማጥመጃውን ክር ወደ ረጋው ውሃ ወርውሮ ፀሐይ ስትጠልቅ ሌሎች ሰዎች ተሰናብተው ሲሄዱ እሱ ግን ምንም ሳይዝ የአሳ ማጥመጃውን እንደጨበጠ ባለበት ቆይቶ ተደጋጋሚ ውድቀትና የሰዎች ትችትም በአይምሮ ላይ ይከብድበትም ጀመር። በመጨረሻም ተስፋ ቆርጦ ወደ ቤቱ ለመሄድ ወስኖ በድልድዩ ላይ የተራመደ ሳለ አንድ እንግዳ ድምፅ ሰማና ዘወር ብሎ ቆም ብሎም የድምፁን ምንጭ ለማወቅ መሳሪያዎቹ መሬት ላይ አስቀመጠ። በሌሊት ኸርብ አንድ ትልቅና የሚያዳልጥ ከረጢት ይዞ ጆዋን እንዳታውቅበት በጥንቃቄ እየሳበ ወደ ግቢው ማስገባ። በኋላም መጠጥ ተጎንጭቶ የውጭውን የውሃ ቧንቧ ከፍቶ ሰውየው በደስታ ወደ አትክልት ስፍራው የዕቃ ማከማቻ ቤት የሚወስደውን የውሃ ቱቦ እየተከተለ ይጨፍር ነበር። በቤቱ ውስጥ በቅርቡ አጥምዶ ያመጣትንና እንዳታመልጥ እጅና እግሯን አስሮ አፏን የለጎማትን ሜርሜድ ወደ ያዘው ትንሽ የልጆች መዋኛ ገንዳ ውሃ ይሞላ ነበር። እሷ ጭራዋን በንዴት ብታወዛወዝም ኸርብ ግን ጥሏት ስለሄደ የተቆጣች መስሎት ገንዳውን ለማዘጋጀት ብዙ አልቆየውም በማለት ይቅርታ ይጠይቃታል። የባህር ፍጡሯ ጭራዋን ዳግመኛ በማወዛወዝ ከታሰረችበት ሰንሰለትና ገመድ ለመላቀቅም ትታገላለች። ሰውየው ግን በእሷ እንቅስቃሴ ተገርሞ ደረቷንና አንገቷን በትኩረት ይመለከት ጀመር። እሷም ተበሳጭታ በጭራዋ ፊቱ ላይ ውሃ ረጨችበትና ኸርብም እንዴ የምትሆኚ ከሆነ ጓደኛ መሆን አንችልም በማለት ገስጿት በመቀጠል እንድትናገርም የአፏን መሸፈኛ በጥንቃቄ ሲፈታላት ነገር ግን ሜርሜዷ ስለታም ጥርሶቿን አሳይታ በከፍተኛ ድምፅ ጮኸች። ጆዋን ከቤት ውስጥ ሆና እንግዳዋን ድምፅ ሰምታ ምን እንደሆነ ለማወቅ ቴሌቪዥኑን ብታቆመውም የነጎድጓድ ድምፅ ሰምታ ድምፁ ከሚመጣው ማዕበል የተነሳ መስሏት ቴሌቪዥኑን ማየቷንም ቀጠለች። በዚህ መሃል ያልተገራችው ሜርሜድ አሁንም በውሃ ውስጥ እየተወራጨች ትጮህ ነበር። ኸርብ ጩኸቷን እንዲያፍንለት በማሰብ ሙዚቃ ከፍቶ ጆዋን ወደታች ወርዳ በመስኮት ስትመለከት ድምፁ ከውጭ የዕቃ ማከማቻ ቤት እንደሚመጣ ተረድታ ኸርብ ሙዚቃውን ሲጀምር የሜርሜዷ ጩኸትም አምፖሉን አፈንድቶት ክፍሉ በጨለማ ቢዋጥም ነገር ግን ሙዚቃው እሷን ዝም ለማሰኘት ረድቶት በዚህ ቅጽበት ከጭንቅላቷ ጀርባ እንደ እባብ የሚንቀሳቀስና የሚያበራ ረጅም ብልት ወጥቶ በዚያ ደካማ ብርሃን ተመስጦ ኸርብ ወደ እሷ ተጠግቶ እሷ በባህሪው ግራ ብትጋባም እሱ ግን ፊቷን በአድናቆት ይመለከት ነበር። ፍጡሯ ስትረጋጋ ኸርብ ከክፍሉ ሊወጣ ሲል ጆዋንም በሩ ላይም ቆማ ማገኛት።
ያስደነገጠችው እየተቆጣት ወደ ቤት እንዲገቡ ሊያባብላት ሲሞክር እሷ ግን ስለ ስብሰባው ጠየቀችው። እሱ ግን ማዕበሉ እየጨመረ ስለነበር ወደቡ ላይ ለመቆየት ተገድጃለሁ በማለት ዋሽቷት ጆዋንም መሽቷል፣ ከዚህ በኋላ አሳ ማጥመድ አልነበረብህም በማለት ተከራከረችው። ኸርብ እሷን ለማረጋጋት ቢያቅፋትም እሷ ግን ገፍታው እሷ በባሏ የመርሜድ ሱስ ሰልችቷት ማጥመድ መሞከሩን እንዲያቆምም ለምናው እሱ ግን አሳ ማጥመድ እንደሚያቆም ቃል ገብቶም አቅፏት ጆዋን እሷ አስቀድሞ ሽልማቱን መያዙን ሳታውቅ እሷም መቅፉን ተቀበለች። በማግስቱ ጠዋት ኸርብ የመዋኛ ልምምድ ለማድረግ ወደ ህዝብ መዋኛ ገንዳ ሄዶ በእድሜና በሰውነቱ ምክንያት ግን በደንብ መዋኘት ሳይችል ከመዋኛው ገንዳው መውጣትና መግባትም ይከብደው ነበር። ቢሆንም ግን የውሃ ውስጥ ምኞቱን ለማሳካት ቆርጦ ስለነበር ትንፋሹን የመያዝ ልምምድ አድርጎ በቤቱም ቢሆን በገንዳ ውስጥ ሰዓት እየያዘ ልምምዱን ቀጥሎም ትንፋሹን ከበፊቱ በላይ መያዝ በመቻሉም ደስ ብሎት አይተን፣ ነገር ግን ይህ ከአዲሷ መርሜድ ጋር ለመዋኘት በቂ ስላልነበር ደግሞ ራሱን ወደ ውሃ ውስጥ ዘፍቆ መለማመዱን ቀጠለ። በዚያው ዕለት ከሰዓት በኋላ ጆዋን አትክልት እየተንከባከበች ሳለ ኸርብ ብዙ የታሸጉ ምግቦችን ተሸክሞ ሲቸገር አየችው። ልትረዳው ብትሞክርም እሱ ግን እርዳታ አያስፈልገኝም በማለት ወደ ዕቃ ማከማቻ ቤቱ የሮጠ ሲሆን ይህ ግን በጆዋን ላይ ጥርጣሬን ፈጥሮ ነበር። ኸርብ የታሸጉትን ስጋዎች ሜርሜዷ እንድትበላ ውሃ ውስጥ ቢጨምርላትም እሷ ግን ምንም አልበላም አለች። ከዚያም በጩቤ ሌላ ጣሳ ለመክፈት ሲሞክር ስለታሙን ብረት ስታይም ስለደነገጠች አንገቱ ላይ ጭረት አድርጋበት ኸርብም እየታመመ ደግመሽ እንዳታደርጊው ብሏት እንዲያውም ልዕልት እያለ እንድትበላ ማበረታቷት የተደፉትን ጣሳዎች ሲመለከት ጥሬ አሳ እንደምትፈልግ ተረድቶ በኋላ ጆዋን አትክልት እየከተፈችና አሳ እየጠበሰች ሳለ ኸርብ መጥቶ ሲሰማት በዚህ ጊዜ አንገቱ ላይ ያለውን ጭረት አየችው። ግን ምንም ሳትናገር እሱ ወደ ውጪው ቤትም ተመለሰ። እሱ ሲሄድ በቆሻሻ መጣያ ውስጥ የታሸገ የአሳና የድመት ምግብ ጣሳዎችን አይታ ጆዋን ወደ መጥበሻዋ ስትመለከት የጠበሰችው አሳ መጥፋቱን ያየች ሲሆን ባሏ ግን ሰርቆት መሄዱን አላወቀችም ነበር። ኸርብ ገንዳ ውስጥ ትንፋሹን በሚለማመድበት ምሽት ጆዋን እሱ የሻይ ማፍያውን ድምፅ እንኳን በማይሰማበት ሁኔታ ተጠምዶ እንደሆነ ተረድታ ይህን አጋጣሚ ተጠቅማ በዕቃ ማከማቻ ቤት ውስጥ ምን እንደደበቀ ለማየት ሄዳ በሩን በዝግታ ከፍታ ስትመለከት ግን ያገኘችው መርሜድ ሳይሆን አንዲት የምታለቅስ ወጣት ሴት ነበር። እጆቿ የታሰሩ፣ አፏ የተለጎመና እግሮቿ እንደ አሳ ጭራ እንዲመስሉ በፕላስቲክ ተጠቅልለው እርዳታም ትጠይቅ ነበር። ጆዋን በክፍሉ ስትመለከት ኸርብ ስለ መርሜዶች የሰበሰባቸውን ስፍር ቁጥር የሌላቸውን ፎቶዎችና ጋዜጣዎችም አግኝታ ያኔ ነበር ባለቤቷ በእብድ ምኞቱ ተገፋፍቶ አንዲት ንጹህ ሴት አፍኖ እንደመጣ የተረዳችው። ባሏ ምን ያህል አእምሮ እንደተናጋ ስታውቅ መጀመሪያ ፈርታ ወደ ነበረችው ታጋሽ ሴትም ተጠግታ ሴቲቱ የአፏ መሸፈኛ ሲፈታላት ብትረጋጋም ነገር ግን አጋቿ ወደ ክፍሉ ሲገባ ስታይ በድንጋጤ ጮኸች። ጆዋን ባሏ መምጣቱን አውቃ በድንጋጤ ዞር ስትል ኸርብን በሩን ዘግቶ ሁለቱንም ሴቶች እዚያው ዘጋባቸው። ጆዋን እያለቀሰች ባደረገው ነገር ስትወቅሰው እሱ ግን በፈዘዙ አይኖቹና በሚያስፈራ ፈገግታ የያዘውን ነገር እንድታደንቅለት ነገራት። እሷም እየጮኸች ታጋቿን ለመፍታት ስትሞክር እሱ ግን ብትጠጊያት ተነክስሻለች በማለት አስጠንቅቋት ጆዋን ባሏ በእውነት ሜርሜድ የያዘ መስሎት ከሆነ አእምሮ እንደታመመ ስትነግረው እሱ ግን የያስካት ፍጡር ታመመች ብላ ያለችው መሰለውና የተያዘችው ሴት የምትሞት መስሎት ጨዋማ ውሃ ስላልሰጧት ነው ብሎም አስቦ በዚህም ጆዋንን ወደ ጎን ሲገፋት ራሷ ከመሬት ጋር በኃይል ተጋጨና ራሷን ስታ ታጋቿ ሴት ጆዋን የሞተች መስሏትን በጮህ ስታለቅስ እናያታለን። ብዙም ሳይቆይ እግሮቿ በፕላስቲክ እንደታሰሩ ወደ ወደቡ ወስዷት ኸርብ ከባህሩ ጠርዝ ላይ አቁሞ ከጀርባዋ አቀፋትና ደህና ትሆኛለሽ ብሏትም ሴቲቱ ማምለጥ ስላልቻለች ስትጮህ ጩኸቷ ከሩቅ ይሰማ ነበር። ፊቱን በፀጉሯ ላይ እያሻሸ ወደ ቤታቸው እንደሚሄዱ ሲነግራትም ዝም ብላ ወደ ቀዝቃዛው ውሃው ሲገፋት እጣ ፈንታዋን ተቀብላም አልተቃወመችውም። እብዱ አሳ አጥማጅም ከቆንጆዋ መርሜድ ጋር የመኖር ምኞቱን ለማሳካት ተከትሏት ዘሎ እሱ ወደ ላይ መውጣት ቢችልም ሴቲቱ ግን ለመውጣት ስትታገልም ታየች። ብዙም ሳይቆይ ኸርብ የፖሊስ መኪና ድምጽ የሰማ ሲሆን ይህም ጆዋን ነክታ ለፖሊስ እንደደወለች እንዲረዳ አደረገው። ሆኖም ግን ያቺ ምስኪን ሴት ወደ ባህሩ ጥልቀት እየሰመጠች ስለነበር በጣም ረፍዶ ነበርና እሷም እዚያው ስትሞት እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። ይህን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ጠይቃችኋለሁ። በሌላ ምርጥ ፊልም እስክንገናኝ መልካም ጊዜ